አንድ የታወቀ ሀብታም አለ አረብ ሀገር ላይ አንድ ኢንተርቪው ሲያደርጉት ሀብት አልነበረውም። ድንገት አላህ እንዲሁ ደፋለት ላይ እንደ ዝናብ እንዲፈሰሰ ላይ እና ኢንተርቪው ያደረጉት ማ ሲሩል በረካ ፊ ሐያቲክ አሉት። አንተ ሐያትህ ላይ እንዲህ የርዝቁ በረካ ሚስጥሩ ምንድነው ንገረን አሉት። ሰውየው ቀለል ያለ ሰው ነው። ርዝቅ መቅሱም ነው አለ አላህ መቅሱም ወርዝቁከ መቅሱም መዐል አጀል። ግን አንዳንድ ሰበቦች አሉ አለ በረካ የአባት እናት ሐቅ ነው። ኡመክ ثم ኡመክ ثم ኡመክ ሶስቴ ከዛ በኋላ የአባት አይደል አባት አደራ ይላል። ከአባቴ ጋር ይሄድን አለ 14 19 ሂጅሪያ ላይ የመጨረሻ ጉዟችን ነበር አለ መኪና ላይ ጎኔ ላይ ቁጭ ብለዋል አባቴ አባቱን የሚخدም ልጅ እናንተም ስለሚደክማችሁ ነው ልጆች ይላል። የመጨረሻ ጉዞ ይመስለኛል አለ ይሄድን አለ አባቴን ሳሚሕኒ አለ ተቅሲር አልኩት አለ አባቴን አውፍ በለኝ በሐያቴ ያጓደልኩት ነገር ካለ አውፍ በለኝ አልኩት አባቴን። ታውቃላችሁ አባት ምን እንዳለው ሰሉ ዐለ ነቢ አሽሀዱ ቢላህ አነከ ማ ኸሰርተኒ አላህ ለኛም እንደሚመሰክሩ አላህ ያርጋቸው አኺራ ላይ የእናት ክስ ከባድ እናት አባት የግስሩ ሼኽ ምን ይመክሩ ነበር? ይሄ ሰላትና የእናት ሐቅ አደራ ይሉ ነበር። ቀብርም አይታለፍም ይሉ ነበር። እመሰክራለሁ አለ አሽሀዱ ቢላህ አላጓደልክም አሉኛል። አሁን ይታየኛል አለ። ይሄን ሲናገር እያለቀሰ ነው የሚናገረው ይሄ ሰውዬ ሀብታም። አባቴ እጃቸውን ሲዘረጉ አሁን ፊቴ ላይ መጣብኛል። እጃቸውን ዘርግተው አላሁመ ሱብ ዐለይሂ ሪዝቀ ሰብ አሉኛል። ሪዝቅን እንዲህ ላዩ ላይ ድፋበት አለኛል አባቴ እኔ ላይ። አሁን በዛ ሰዓት ገንዘብ ይለኛል መቼ ነው ይሄ የሚሆነው? ገርሞታል። አሚን አለ አባቴ ወደ አኺራ ሄደ። ከተወሰነ ጊዜ በኋላ አላህ እንደ ዝናብ ላዩ ላይ ደፋበታል ሪዝቁን። አየህ አባት ዱዓ ሸሃዳ ያስፈልገው። የድሮ አባቶቻችን ዲግሪ ነበራቸው ወይስ ፒኤችዲ ነበራቸው? ፒኤችዲ ያለውን ቀጥራ ያሰሩት ከቁርአን ጋር የተሳሰሩ ናቸው የድሮ አባቶቻችን። እስኪ አምጣልኝ የድሮ አባት ቁርአን ሳይቀራ 24 ሰዓት ያለፈበት እስኪ አንድ አባት አምጣ። 24 ሰዓት ሰላ ዐለ ነብይ ሳይሉ ያለፈ አባት እስኪ ያሳይ። አባት ሆኖ እስኪ ቤቱ ዘመድ አርሂቡ ዓሊም አርሂቡ ያላለ ነበር እንዴ ድሮ? አላህ የሚወደውን ስራ በሙሉ ሰሩልን። አላህ ሐያታቸውን እንደሚወዱት አደረገላቸው። ይሄ ነው ምስጢሩ እዚህ ጋር